በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁና የተከበራችሁ የቅዳሴ ቤት ቲዩብ የሥርዓተ ቅዳሴ ተማሪዎች እንደምን አላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እንግዲህ በእናንተ ጥያቄ መሰረት የቅዳሴ ጎርጎርዮስ እዝሉን እንማራለን። እንግዲህ በዚህ ቪዲዮ የምንማራቸው በመጀመሪያ ጸልዩ በእንተ አበዊነ የሚለውን እንማራለን። ከዛ ቀጥሎ ንነጽር ስነ ስብሐቲሁ ለአምላክነ የሚለውን እንማራለን። ከዛ ቀጥሎ ሆሳዕና በአርያም የሚለውን እስከ ድርቡ እንማራለን። ከዛ ቀጥሎ ደግሞ በእንተ ብፁዕ የሚለውን የዲያቆኑን እንማራለን። ከዛ ቀጥሎ ሀበነ ንበር የሚለውን እንማራለን። ከዛ ቀጥሎ ደግሞ ሰራዊትን እንማራለን። በመጨረሻ ደግሞ ሆሳዕና ቅዳሴ አገባብ ይለያል። እንደምታውቁት አርኅዋተ መኳንንት እና ካህኑ መኑ ውእቱ ዝንቱ እነዚህን አቀባበሎቹን በደንብ አድርጌ እያስረዳኋችሁ እንማራለን ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። ይህንን ቪዲዮ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ሼር በማድረግ ለብዙ ወንድም እህቶቻችን ዲያቆናት በተለይ እንድታደርሱ በእግዚአብሔር ስም እንጠይቃለን። እንግዲህ ወደ ትምህርታችን እንለፍ። የቅዳሴ ጎርጎርዮስ እንግዲህ እንደምታውቁት ስለ ዲያቆኑ ጸልዩ በእንተ አበዊነ ብሎ ነው የሚጀምረው። በእዝል ዜማ እንዲህ ነው። ጸልዩ በእንተ አበዊነ ጳጳሳት ወአበዊነ ኤጲስቆጶሳት ወአበዊነ ወአኀዊነ ዲያቆናት ጸልዩ ወሎደ ዛቲ ቤተ ክርስቲያን በእንተ መሃይምናነ ወመሃይምንት ወካዕበ ጸልዩ በእንተ ደናግል ወመነኮሳት በእንተ ደቂቅ ወሕፃናት ወበእንተ አእሮግ ወበራዞት ወማስባት ቆሞ ሰናየ ቆሞ ከመ ሰላሞ ለእግዚአብሔር የሃሎ ምስለ ኩልክሙ። እሺ ጸልዩ በእንተ አበዊነ ይሄንን ይመስላል። ከዚህ ቀጥሎ ደግሞ ንነጽር ስነ ስብሐቲሁ ለአምላክነ ንነጽር ስነ ስብሐቲሁ ለአምላክነ። እሺ ከዚህ ቀጥሎ ሆሳዕና በአርያም ነው። በእዝል ዜማ ሆሳዕና በአርያም
በአርያም ሆሳዕና በአርያም ሆሳዕና በአርያም በድርብ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። እነዚህ ሁለቱ ልዩነታቸው መነሻቸው ላይ ነው። ለምሳሌ ሆሳዕና ልብ በሉ ሆሳዕና ስለዚህ ልብ ብላችሁ በሁለቱም ያስኬዳል በአንዱ ማለት ትችላላችሁ። እሺ ከዚህ ቀጥሎ እንግዲህ በእንተ ብፁዕ ነው፣ የስራይ ዲያቆኑ ነው። ዜማው እንዲህ ነው። በእንተ ብፁዕ ወቅዱስ ርእሰ ሊቃነ ጳጳሳት አባ ማትያስ ወብፁዕ ወቅዱስ ሊቀ ጳጳስነ አባ ጎርጎርዮስ የሀገረ ስብከታቸው ሊቀ ጳጳስ ስም አባ ቲቶ ወአባ ፊልሞና ወአባ እንድራኔቆስ ወአባ ባስሊቆስ በእንተ እሎ ግብርቲከ አበዊነ ጳጳሳት ወአበዊነ
ቀሳውስት ወአኀዊነ ዲያቆናት ርቱዓነ ሃይማኖት። እዚህ ድረስ በዜማ ካላችሁ በኋላ ቀጥሎ ያለውን በዘር ያለ ዜማ ማለት ትችላላችሁ፣ ግን በዜማ ብትሉት ይመረጣል። ለሎ አግበርቲከ መሃሮሞ ለኩሎሙ አዕርፍ ነፍሶሙ ወተሳሎሙ እወ እግዚኦ አምላክነ ህድግሎሙ አበሳሆሙ ምግባረ ኃጢአቶሙ እለ ይቀርቡየ ለነፍስየ ሥጋ ከቅዱስ ወለለሂ የቀረቦ ይቅረቦ አዝዞሙ በትእዛዘ ቃልከሰ ኩሎ ይነጽእ ለእሉኒ ወለኩሎሙ አዕርፍ ነፍሶሙ ወተሳሎሙ ውስተ እጽነ አብርሃም ወያዕቆብ ወበንተ እለ ተድራ ውስተ ዛቲ ቤተ ክርስቲያን መሐረነ ለኩልነ ወተሳሃለነ ለዓለመ ዓለም። ከዚህ ቀጥሎ ሀበነ ንበር ካህኑን ተቀብለን የምንለው ማለት ነው። ሀበነ ንበር በዘዚአከ መንፈስ ቅዱስ ሀበነ ንንሣእ ኅብረተ መንፈስ ቅዱስ ሰናየ ከመ ይጸግወነ። ከዚህ ቀጥሎ ሰራዊት ሰራዊተ መላእክት
ይቃወሞ ቅድሜሆ ለመድኃኔዓለም ወይኬልልዎ ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ወንብፃን ቅድመ ገጾ ለመድኃኔዓለም በአሜነ ዚአሁ ለክርስቶስ ንገኒ። እሺ እንግዲህ አሁን የሆሳዕና ስርዓት ቅዳሴ አገባብን እንመልከት። እንግዲህ የሆሳዕና ቅዳሴ እንደምታውቁት ከእሮብ ጀምሮ ይቀደሳል። ቅዳሴ ጎርጎርዮስ ማለት ነው። የኒቆዲሞስ እሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ይቀደሳል። አራቱን ቀን ማለት ነው በግዕዝ። ግን በዚህ ቀን እነዚህ በሚቀደሱበት ቀን ቅዳሴ የሚገባው በምዕራብ በኩል አይደለም፣ በምስራቅ በኩል እንደ ዘወትሩ ነው ቅዳሴ የሚገባው። ግን እሁድ ዕለት የበዓሉ ዕለት ዋናው ዕለት የሰንበቱ ዕለት ማለት ነው የሆሳዕና ዕለት በምዕራብ በኩል ነው ቅዳሴ የሚገባው። በምስራቅ በኩል እንደ በፊቱ ሳይሆን በምዕራብ በኩል ይገባል። እንግዲህ ቅዳሴ ሲገባ በምዕራብ በኩል እንደተለመደው ተርታቸውን ጠብቀው ማለትም ሰራዩ ዲያቆን ከፊት ሆኖ ጽዋውን ይዞ፣ ከዛ ቀጥሎ ደግሞ መሶበ ወርቁን የያዘው ዲያቆን፣ ከዛ ቀጥሎ ጥላ የያዘ፣ ከዛ ቀጥሎ ደግሞ ንፍቁ ካህን ጽናቸውን እንደያዙ እንደዛ ሆኖ በምዕራብ በር ይገባሉ። እንደገቡ የቤተ መቅደሱ እንግዲህ መጋረጃ ቅዳሴ ሲገባ ያው የተጋረደ ነው፣ ሁላችሁም ታውቃላችሁ። ስለዚህ መተው በምዕራብ በኩል መተው የቤተ መቅደሱ ደረጃ ጋር መቼም ሁሉም ቤተክርስቲያን ደረጃ አለው፣ ደረጃው ጋር እሱ ጋር ይቆማሉ። ከዛ በኋላ ከዋናው ከስራዩ ካህን ጋር ስራዩ ዲያቆን ቃለ ምልልስ ያደርጋል ማለት ነው። ዜማው እንዲህ ነው። አርህ መኳንንት አርኅዎ ኆኃተ መኳንንት መኳንንት ስራዩ ካህን ከውስጥ ሆነው መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት። ከዛ ቀጥሎ
ሰራዩ ዲያቆን በድጋሜ አርኸው መኳንንት አርኅዎሃተ መኳንንት መኳንንት ከውስጥ ያሉት ካህን አሁንም በድጋሜ መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት። ከዚህ ቀጥሎ ሰራዩ ዲያቆን እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት። ከዚህ ቀጥሎ ሰራዩ ካህን መጋረጃውን እየከፈተ ይባእ ንጉሠ ስብሐት ይባእ አምላከ ምሕረት ይላል ማለት ነው። ከዚህ በኋላ ቅኔ ማህሌት ያሉ የሚያስቀድሱ ሁሉም ካህን እልል እያሉ እያጨበጨቡ ይገባሉ ማለት ነው። ከዚያ በኋላ ወደ ኖርማል ስርዓተ ቅዳሴ ይገባል ማለት ነው። ኩሉ ዘገብራ ይባላል። እሺ እንግዲህ ይህንን ይመስላል። ግን በጣም በብዙ ቦታ ዩቲዩብ ላይም አንዳንድ ቪዲዮዎች እያየሁ ነበረ፣ እንዲሁም ደግሞ ቲክቶክ ላይ አንዳንድ ቪዲዮዎችን እየተመለከትኩ ነበረ። የተለያየ ስርዓት የተለያየ አባባል ነው ያለው። ስለዚህ እናንተ በምታገለግሉበት ደብር ካህናት ሊቃውንትን ጠይቃችሁ እንዴት ነው የሚባለው ብላችሁ ስርዓቱን ጠይቃችሁ እንደ አካባቢያችሁ ስርዓት እንደ ደብራችሁ ስርዓት በሉ። ለምሳሌ ከሰማኋቸው መካከል አሮን የተለመደ እንዳለ ሆኖ እግዚአብሔር አምላክ ኃያላን የሚለው ላይ እግዚአብሔር አምላክ ኃያላን ውእቱ ዝንቱ ንጉሠ ስብሐት ውእቱ ዝንቱ ንጉሠ ስብሐት አርኅው እዚህ ጋር ያስገባሉ። እንዲሁም ደግሞ ሶስቴ አርኅው ብለው በአራተኛው የሚሉ አሉ። እንዲሁም ደግሞ እግዚአብሔር አምላክ ኃያላን የሚለውን እግዚአብሔር አምላክ ኃያላን ውእቱ ዝንቱ ንጉሠ ስብሐት እንደዚህ የሚልም ሰምቻለሁ። የተለያየ ነውና አካባቢያችሁ እንዳለው ስርዓት ጠይቃችሁ በሉ። እሺ እንግዲህ ለዛሬ ያዘጋጀውላችሁ ይሄንን ይመስላል። በተረፈ ጥያቄ፣ አስተያየት እንግዲህ ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ሌላ ቪዲዮ እንግዲህ በምትጠይቁት መሰረት እሰራላችኋለሁ ማለት ነው።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና አምልኮትና ውዳሴ ዛሬም ዘወትርም ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።